ሰላም እንዴት ናችሁ? ውድ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እኔ አዲስ ጀማሪ ነኝ ማለት ነው እና እዚህ ጋር አሁን የምግብ አሰራር ትንሽ አሳያቸዋለሁ። መቼም የአረብ ሀገር ምግብ አይጠፋባችሁም ብዬ አስባለሁ ማለት ነው። ግን አሳያቸዋለሁ አሁን እንዴት እንደምሰራ ነው። እዚህ ጋር ሽንኩርት አለኝ፣ እዚህ ጋር ጀዘር አለኝ፣ እዚህ ጋር ፍርፍሩኝ አለ፣ እዚህ ጋር ደግሞ ዶሮ አለኝ፣ እዚህ ጋር ነጭ ሽንኩርት አለኝ፣ እዚህ ጋር ደግሞ በጣጥስ አለ፣ እዚህ ጋር ደግሞ የተዘጋጀ ስጋ መፍሩም አለ ማለት ነው። እና ወደ ዝግጅቱ እንሄዳለን። ሰራ አሳያችኋለሁ። አብራችሁ ተከታተሉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እዚህ ጋር ደግሞ ስጋውን እንደዚህ አደርገዋለሁ። ስጋውን ለምን እንደዚህ እንደማደርገው ታውቃላችሁ? ውሃ እንዳያወጣብኝ ማለት ነው። ለበኋላ ሽንኩርት ገና አላቁላለሁ። ይሄ እንደዚህ አሁን መጠጥ ካለ ውሃውን ተመጠጠ በኋላ ውሃ ያወጣም ማለት ነው። ስለዚህ ስጋ እንደዚህ ትወዳለች ማለት ነው። እንደዚህ ተከታተሉ እንዴት እንደሚሆን። አሁን እንደዚህ አያችሁ፣ ይሄን ማለት ነው ውሃ ያወጣል። ውሃውን ሲያወጣ አብሮ ከሽንኩርት ጋር እና ከሁሉም ጋር ሲሆን ውሃ እንዳያወጣ ምጥጥ ያለ እንዲሆን ማለት ነው። በእርግጥ ምጥጥ ያለ አይሆንም፣ ግን እንደዚያም ሆነ በቃ እንደዚህ እንደ ሻዊ ነገር ሲሆን ለእነሱ ደስ ይላል ማለት ነው። አብራችሁ ተከታተሉ እስከ መጨረሻው ማለት ነው። አያችሁ እንደዚህ ሆና እንደዚህ ውሃ ያመጣል። ይህንን አውጥቼ ሳለ ያደርገዋለሁ። ከዛ አድርና አድርና ከዛ ደግሞ ሽንኩርት አደርግበታለሁ ማለት ነው። እንደዚህ ያሳያችሁ ማለት ነው። ነጭ ሽንኩርት እና ዝንጅብል አደርግበታለሁ። እዚህ ዝንጅብል ሲደረግበት እንደዚህ በጣም ሆነ ይላሉ። እዚህ ጋር ነጭ ሽንኩርትና ዝንጅብል አደርግበታለሁ ማለት ነው። ማጂ ማንኪያ ያደርግበታለሁ። በተላቸው ሰሞን የሚፈልጋችሁትን መስራት ትችላላችሁ ማለት ነው። እዚህ ማለት ነው ትንሽ ቀረስ ሰው እና ድንጋይ ካልተሰማችሁ ዘጠስባችሁ እንዲቀጥታ ያለ እና ተጨማሪ ስለሆነ ስላያችሁ ይሆናል። በሩና ዘወራለ ማለት ነው። ሶያ አለ፣ ሶያ ሶስ። ይህን ሶስ የማያውቀው ሰው የለም። ሰዎቹ በእንዲህ አይነት ዶሮ ምናምን ትሰራላችሁ ግዴታ አድርጉልኛል ማለት ነው። ሶያ ይሰራል እንግዲህ በእኛ ሀገር ላይ ይታወቅ ይችላል፣ በኢትዮጵያ ማለት ነው። እና ልጆች ሰብስክራይብ አድርጉ። አዲስ ጀማሪ ነኝ እና አበረታቱኝ እላችኋለሁ። እንደዚህ በቃ አሁን እንግዲህ በቃ አያችሁ፣ አሁን ውሃ ምናምን አላረኩበትም። ውሃ ምናምን ነገር አይደረግበትም። ውሃ ከተደረገበት እንደ ኢዳም ነው። በእርግጥ እጅግ ናሽፍ አይደለም፣ ግን በቃ እንደዚህ ማለት ነው። እኔ ጋር ደግሞ ነጭ ሩዝ አለኝ ማለት
አይነት ነው። በነገራችን ላይ ማለት ነው ይሄ ፍሩኑ አይጎዳም፣ ምግብ ምናምን ትሰሩ ማለት ነው። በጣም አሪፍ ነው። እንደዛኛው እንደ ጋዙ ምናምን አይደለም።